በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ምግብ ትነግሩኛላችሁ? አቺ ቅመም አለ ምንሽ ደብሯል? ደብሮሻል? ምሳ አልበላሽም ነው? አባቴ ፋቤሺ አትጨናነቂ። ካሁን በኋላ ደግሞ እናቴን አብረን ነው የምናልፈው። እሺ አባቴ፣ እሺ እናቴ ትሙት። ሁላችሁም እንድታዩት እግዚአብሔርን ለአንድ ምግብ ለማይረባ ምግብ ሰው በልቶ ለተፋው በልቶ ለመለሰው ምግብ አይታችኋል አይደል? የጎዳና ልጅ ስቃዩን እዩት። እናቴ ትሙት። በጣም እንደሚያስቀይ ውድ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እና ዛሬ የመጣሁላችሁ አንዳንድ የጎዳና ህይወቶችን የሚያመለክት አንዳንድ ቪዲዮዎችን ወደ እናንተ አመጣለሁ ባልኳችሁ መሰረት ላሳያችሁ ነው የመጣሁት። እና ውድ የኔ ቤተሰቦች አሁን የኔ ዋነኛው ፍላጎቴ የጎዳና ልጅ ምን እንደሚያጋጥመው አንድ ባንድ ወደ እናንተ ማቅረብ ነው። እና ምን እንደሚያጋጥመው ምን መጥፎ ነገር እንደሚሆን እንዴት እንደሚሆን የቀን ውሎ ምናምን ወደ እናንተ እንድታውቁ፣ ምክንያቱም ሁሉም ሰው እንዲረዳው ፈልጋለሁ። ይሄ ልጅ እነዚህ የጎዳና ልጆች ምን ህይወት የትኛ ህይወት ላይ ብቻ በጣም ብዙ አጋጣሚዎች አሉ። በጣም ብዙ ክፉ ነገሮች አሉ። በጣም የሚያስጠላ ገጠመኞች አሏቸው። እና እነዛ ገጠመኞች ማንም ሰው አይረዳላቸውም። ማንም ሰው አያውቅም። ሌላ ይቅር ምሳ ቡሌ ራሱ ለመጠየቅ በጣም ተሳቀው ነው የሚጠይቁት። ይኖራል አይኖርም። እና እዚህ አሁን ለምሳሌ እንበለውና ቡታጀራ ላይ ተወሰኑ ምግብ ቤቶች ናቸው ያሉት። ግን የጎዳና ልጆች ከመቶ በቃ ኦልሞስት 100-200 ይሆናሉ። እና እነዛ ልጆች በቀን ግማሽ በሚባል ደረጃ በቀን ምንም ላይበሉ ይችላሉ። እና በጣም ብዙ የሚያስጠላ ነገሮች አሉ። እና ያንን ነው ወደ እናንተ ማቀርበው ዛሬ። የዛሬ ዋነኛው አመጣጤ የጎዳና ልጅ ምግብ ሲጠይቅ አሁን ምግብ ጠይቆ ይሰጠዋል ወይ የሚለውን እናንተ ጋር አመጣላችኋለሁ። አንድ ምግብ ቤት እንሄድና ቡሌ ያለው ብለን እንጠይቃለን። እና የሚሆነውን አብረን የምናየው ይሆናል። እኔ በነገራችን ላይ አውቀዋለሁ፣ ምን እንደሚፈጠር አውቀዋለሁ። ወይ ሊሰጠኝ ይችላል ወይ የለም ልባል እችላለሁ፣ ልመታም እችላለሁ፣ አይታወቅም። ምክንያቱም እኔ ኖሬበታለሁ። እኔ አሁን የኔ ዋና ሐሳቤ ወደ እናንተ ማቅረብ ነው። ምክንያቱም የጎዳና ልጅ ላይፍ እሱ ጋር ብቻ እንዲቀር አልፈልግም። ሁሉም ሰው እንዲያውቀው ፈልጋለሁ። እና አንድ በአንድ ደግሞ ወደ እናንተ አቀርብላችኋለሁ ከተመቸኝ ወደ ሌላ ኮንተንት እስክቀይር ድረስ ያ ሐሳብ ለእናንተ ነግራችኋለሁ። እና ትከተሉኛላችሁ ብዬ አስባለሁ። ምን የሚፈጠር ይመስላችኋል? እስኪ ይሰጡኛል አይሰጡኝም? ዛሬ ቀን ውሏችን ምግብ እንበላለን አንበላም የሚለውን አብረን እናያለን። እንግዲህ ተከተሉኝ። ያው እዚሁ እንቀይራለን። ምንም ያስፈራ ነገር የለውም። በነገራችን ላይ የለመድነው ነው። መደብደብም መመታትም ለምደነዋል። ስለዚህ እዚች ጋር ልብስ መቀየር አያስፈራንም። እና ውድ የኔ ቤተሰቦቼ እስከ መጨረሻው ድረስ ተከታተሉኝ። የሚፈጠረውም ነገር አብረን እናያለን። በነገራችን ላይ ይሄ ቦታ አስታውሳችሁት? እዛች ጋር ነው የኔ ቤቴ ነው የሚባለው ቤቴ። እና ያው ምን እንደሚፈጠር እኔ አውቃለሁ፣ ለእናንተ ለማሳየት ነው። እቺ ይሄው እንግዲህ እንዲህ መስለናል። አሁንስ ይሰጠኛል አይሰጠኝም? አብረን እንየው። እና ውድ የኔ ቤተሰቦች ትከታተሉኛላችሁ። ምን እንደሚፈጠር ይሄን ያዝልኛ። እሺም ይሄ ተጠንቂ። አንተ ግን ራቅ ብለህ ነው ትንሽ የምትቀርጸው እነሱ እንዳያዩ። እና እቺን እቺ አያሳስብም፣ አያስታውቅም። እና የኔ ቤተሰቦች ምን እንደሚፈጠር አብረን እናያለን። አሁን ፋላልኩ እስኪ ተከተሉኝ። እቺ እንድናርጋት እንዴ ጋጦ ወጥ ጎዳና ልጅ እንሆን ግን በነገራችን እንዲህ እንዳለው አይደለም የምገባው። ቀጥታ እንዲህ ምናምን ሰካ ብዬ ነው የምገባው። ቀስ እያሽመነመንኩ ምናምን በጸባይ ምናምን ነው የምጠይቀው። እና ውድ የኔ ቤተሰቦች
እዚህኛው ምግብ ቤት ያው ቅርብ ያለው ምግብ ቤት ከዛ ብንጀምር አይሻልም? እዚህ እንጠይቃለን፣ ምን እንደሚሉን እናያለን። ያው ስለለመድ ነው ኮራ ብለን ነው የምንጠይቀው። ምንም ያስፈራን ነገር የለም እኛ ማለት ነው። ለእናንተ ያስፈራችኋል እንጂ እዚህኛው ምግብ ቤት እንጠይቃለን። ባለውለታዬ ነው እና ፏርጎ የኔን ማንነት ተቀይሮ የወጣው እዚህ ፀጉር ቤት ላይ ነው እና ፊት ለፊቱ ነው የምጠይቀው። ስጋ ቤት ነው። ምን እንደሚሉኝ አብረን እናያለን። እንዳያዩ ነው ወደዛ ያልተጠጋሁት። ይሄ ትዝ ሲለኝ በቃ ይሄንን ሳው በቃ ሁሌ ደስ ይለኛል። ማርያምን ሰው ለሰው መልካም የሚሆን ሰው ሁሌም ለኔ ቦታ አለው እና አልረሳውም። አንድ ቀን ደግሞ ከሱ ጋር አብረን ፏ እንላለን። ልጁም የዛን ያስተዋውቃቸዋለሁ። ሁሌ ይሄዳለሁ እሱ ጋር ነው የምቆረጠው ካሁን በኋላ። እንዲሁም እስኪ እንግባ፣ ተከተል። ምግብ አለ ሙሌ ኧረ እርቦኝ እርቦኝ በእናትህ የለም ይላል እንዴ የለም አልኮል ሂድ እርቦኝ እርቦኝ ምግብ እኮ ነው የጠየኩት ምግብ እኮ ነው የጠየኩት ወይኔ በገዛ እጄ ልመታ። ይኸው እንግዲህ ይሄን የጎዳና ልጅ ስቃይ ሁላችሁም እንድታዩት እግዚአብሔርን። ለአንድ ምግብ ለማይረባ ምግብ ሰው በልቶ ለተፋው በልቶ ለመለሰው ምግብ አይታችኋል አይደል? የጎዳና ልጅ ስቃዩን እዩት። እናቴ ትሙት በጣም እንደሚያስቀይም ተረዱት። እኛ ብቻ የምንሰቃይበት የጎዳና ልጅ ብቻ የሚሰቃይበት ምንም አይነት ምክንያት የለም እና ሁላችሁም እንድታውቁት ፈልጋለሁ እግዚአብሔርን። አሁን ለጓደኛው እኮ የኔ ለማይጠቅም ነገር ይሰጠዋል አይደለም? ቡሌ ትራፊ ምግብ አዞ የ1000 ብር ምግብ አዞ ይሰጠዋል። ግን ለጎዳና ልጅ ሲሆን ለሌለው ላጣ ሲሆን ግን ምን እንደሚያደርግ አያችሁ አይደል? የጎዳና ልጅ ስቃይ እንደዚህ ነው። ይሄ በነገራችን ላይ ትንሹ ነው። ገና የመጀመሪያ አንድ ቪዲዮ ነው። ብዙ ቪዲዮ ለእናንተ ለቃለሁ። ለትንሽ ምግብ ነው ለማይሆን ምግብ ሰው በልቶ ለተፋው ምግብ እንደዚህ አበሻቅጦኛልና እንዳያችሁት ነው። በቀጣይ ቪዲዮ ደግሞ በጣም ብዙ ነገር አሳያችኋለሁ። ብዙ እንግዲህ የጎዳና አሁን እኔ እውነትም የጎዳና ህይወት ውስጥ ሆኜ ቢሆን ዛሬ ቀን ሙሉ ምግብ ሳልበላ ልውል ነው ማለት ነው። ልውል ነበር። አሁን ቡሌ ጠይቄ ካጣው እከፍላለሁ 10 ብር ምናምን። ያም ሰው ልክ እንደዚህ ነው የሚያደርገኝ። ለኔ ልክ እንደዚህ ነው የሚያደርገኝ እና የጎዳና ልጅ ስቃይ ተመልከቱት። በእንደዚህ አይነት መልክ ለማይረባ ምንም እንኳን አይጠቀሙበትም። ይሄኔ ኖሮ ሊደፉት ነው። ግን እኛ ላይ ሲሆን እኛ የምንጠቀምበት ነገር ሲሆን በቃ ልባቸው ይከነክናቸዋል። እና ቤተሰቦቼ የጎዳና ልጅ ስቃይ ተመልከቱት። እኔ በተቻለኛ በቃ ካሁን በኋላ ምሳ ምንም ቢሆን እኔ ብቻዬን በነገራችን ላይ ውጪ ምሳ አልበላ ብቻዬ ይደብረኛል። ግን እንዴት ግን ሰው መርዳት በራሱ እኮ እናቴ ትሙት በጣም ነው የሚያስደስተው አይደለም? ለነሱ እኮ ማይጠቅም ነገር ነው ለኛ እየጠየቅን ያለ ነው። እኔ እግዚአብሔር ኖሮኝ ሰጥቼ ባየሁት እኔ ሲኖረኝ እኔ እግዚአብሔርን አሳያቸዋለሁ እንዴት እንደምሰጥ። እና የኔ ቤተሰቦች በጣም ብዙ የጎዳና ልጆች አሉ እና ያ ሁሉ ስቃይ ይሄ አሁን አላያችሁትም። በነገራችን ላይ ገና ብዙ ነገር ላሳያችሁ ነው፣ በጣም ብዙ ነገር እና ይሄ ነው የጎዳና ልጅ ስቃይ። ከዚህ በኋላ ያለውን ቪዲዮ አሳያችኋለሁ። አሁንም ብዙ ነገር ላሳያችሁ ነበር ግን በጣም ረጅም ቪዲዮ ይሆንብኛል ብዬ ነው እና ከዛሬ በኋላ ደግሞ ለየት ባለ መልኩ እመጣላችኋለሁ። ቀጣይ ደግሞ ምን እንደማዘጋጅ ምን ለማወቅ እንደጓጓችሁ ምን ለማየት እንደፈለጋችሁ ትነግሩኛላችሁ። ኮሜንት ሴክሽን ላይ አሳውቁኝ እና በዚህ መልኩ ነው ከናንተ ጋር የምቀጥለው። አሁን ልብስ ቀይረን ግን መቼም አርሰው
በነገራችን ላይ አረሳው የሚባል ነገር አይደለም። ምክንያቱም ከዚህ በፊት በጣም ብዙ ነገር ሆነናል፣ ብዙ ነገር አይተናል። ይሄ ደግሞ ምንም እንትን የሚል ነገር አይደለም። ይሄ ትንሽ ነገር ነው፣ እንዲሁ ተመታው ተደፋብኝ ብቻ ነው እና ከዚህ በላይ በጣም ብዙ ነገር አለ። ከዚህ በላይ ደግሞ ብዙ ነገር አሳያችኋለሁ። እናንተ ደግሞ ማወቅ የምትፈልጉትን የጎዳና ልጅ ስቃይ ምን እንደሚሆን ምን እንደሚያስፈልገው ምን አይነት ሁኔታ ላይ እንዳለ ደግሞ ማወቅ የምትፈልጉትን እየነገራችሁኝ እና ተከተሉኝ። ልብስ እና ውድ የኔ ቤተሰቦች ከዛሬ በኋላ በዚህ መልኩ ነው እንደነገርኳችሁ የምንቀጥለው። በኮሜንት ላይ ደግሞ እናንተ የምትፈልጉትን የጎዳና ልጅ የሚሆነው ሁኔታ ትነግሩኛላችሁ። አቺ ቅመም አለ እንሽ ደብሯል ደብሮሻል ምሳ አልበላሽም ነው አባቴ ፋቤሺ አትጨናነቂ። ካሁን በኋላ ደግሞ እናቴን አብረን ነው የምናልፈው። እሺ አባቴ እሺ እናቴ ትሙት። እናም የኔ ቤተሰቦች በጣም ሞልቷል እንደምታውቁት በጣም ብዙ አለ። በጣም ብዙ የጎዳና ልጆች አሉ። በቻልነው አቅም እነሱን ለማሳየት እሞክራለሁ። እንግዲህ ተከተሉኝ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ። መልካም ቀን